ናናል አንዳንድ ጥናቶችን እያየው ነበር። በዓለማችን ሶስተኛው የሞት ምክንያት ነው። በሀገራችን ደግሞ በየቀኑ 30 ሰዎች ይሞቱበታል። በቀን 30 በአመት 10950። የሚያሳዝነው አብዛኞቹ ሟቾች ወጣቶች ናቸው። ራስን በማጥፋት ወጣቶች ለምን ራሳቸውን ያጠፋሉ? በፍቅር ምክንያት፣ በበሽታ፣ ምንም የለኝም ባዶ ነኝ በማለት። ይሄን ጀበና ይዩት፣ ባዶ ነው አይደል? ጥሩ። ነገር ግን አንደኛ ባዶ ነው ማለት ምንም አይዝም ማለት አይደለም። እንደውም በተቃራኒው ነው። ሁለተኛ ፈልገን ያላጣነውን ነገር የለም ማለት አንችልም። የብዙዎቻችን ችግር ደግሞ ይሄ ነው። መርምረን ባልዘለቅነው ተፈጥሯችን ላይ ቶሎ ዘግቶ መወሰን ይቀናናል። ብዙዎቻችሁ ደንግጣችኋል። በስክሪን የሚያዩ እናቶች ደግሞ በሚወዱት መሰበር አዝነዋልም ደንግጠዋልም። አንድ ሰው ራሱን ሲያጠፋ የሚወዱት ሰዎች ምን ያክል ይደነግጡና ያዝኑ? ለምን ያክል ቀናትስ በጥቁር ልብስና ማንነት ይከርሙ? ሌላው ቅድም ባዶ ነው ያልነው ጀበና ውስጡ የነበረውን ነገር ተመልከቱ። አንድ ሰው ራሱን ሲያጠፋ ውስጡ የነበሩትን ሀገርን የሚጠቅሙ ራሱን የሚያለሙ አንጸባራቂ ሐሳብ ጽንሶች ጨንግፈው ለማንም ለምንም ሳይሆኑ ይቀራሉ። ጌታዬ፣ እህቴ፣ ምንም ነገር ሊገጥምሽ ይችላል። ነገር ግን እልፍ ሲሉ እልፍ ይገኛል። አየህ፣ ይህ እርሳስ ከዚህ መሰበር በኋላ እንኳን ቢሆን እልፍ ብሎ ውብ ስዕሎችን ለማስቀረት ይቀረጻል እንጂ በፍጹም እጅ አይሰጥም። ይህ እርሳስ ግዑዝ ነው አይደል? ግዑዝ ነው አይደል? ነገር ግን ይሄ እንኳን ችግር ሲያጋጥመው ራሱን ሳይሆን ስህተቶቹን ነው የሚያጠፋው። እንዲህ የሚያምር ጥልፍ ብትመለከት እንዲህ ስትገልጠው ደግሞ ጀርባው እንደዚህ ነው። ከእያንዳንዱ የሚያምር የሚመስል የሰው ሕይወት ጀርባ ውስጥ እንዲህ የተወሳሰቡ ነፍ ችግሮች አሉ። ነገር ግን ችግሩን ጠንካሮች የመፍትሄ መሰረት ሲያደርጉት፣ ደካሞች ደግሞ ራሳቸውን ያጠፉበታል። ችግርህን አቅልለው። ላንተ ተለይቶ የጨለመ ጀንበር፣ ላንተ ተለይቶ የተደፋ ሰማይ የለም። አይ የኔ ችግር ከሁሉም ይለያል የምትለኝ ከሆነ አልጫውን ሽሮ የሚያጣፍጠው የሚያቃጥለው ቃሪያ ነው እልሃለሁ። ስለዚህ አግኝቶ ማጣትህን፣ አፍቅሮ መከዳትህን፣ ሌሎችም ችግሮችን እልፍ ስትላቸው እልፍ እንደምታገኝ እኔ ምስክርህ ልሆን እችላለሁ። ከዚህ በኋላ እያንዳንዱ ዕለታዊ ዕቅድህ ከምትጠልቀዋ ጨለማን አስከትላ ከምትገባዋ ጋር ሳይሆን ንጋትና ብስራትን ከምታበስረው አዲሲቷ ጀንበር ጋር አዲስ ሆኖ ስለመነሳት